የሶፊያ ታሪክ ፓርት 3። ሃይ ፋሚሊ፣ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ማታ ልትተኙ ስትሉ የምታዳምጧቸውን ሪላክስ የሚያደርጉ ቆንጆ አስፈሪና አስደናቂ ታሪኮችን እዚህ ዩቲዩብ ቻናል ላይ እምለቅላችሁ ይሆናል። መጠበቅ የለም፣ ቶሎ ነው እምለቅላችሁ። ስለዚህ ቶሎ እየገባችሁ ቼክ አድርጉ፣ ኮሜንት ጻፉ፣ ኢንጌጅ አድርጉ፣ ላይክ አድርጉ። እኔም ለእናንተ የሚሆኑ ሪላክስ የሚያደርጓችሁን ቆንጆ የሚያደርጓችሁን ታሪኮች ይዤ እመጣለሁ። ሶፊያ ታዲያ ይሄንን ጭንቀቷን የምትነግረው የሚጋራት ሰው የለም። እንደተለመደው አንዱ ቀን ላይ አንዲት ወጣት ሴት ትመጣለች። ያቺ ወጣት ሴት ጸጉሯን እየተሰራች ባለበት ሰዓት ትንሽዬ መስታወት ከቦርሷ ውስጥ ታወጣለች። አላወቀችም። መስታወት ይከልከል አይከልከል ምንም የምታውቀው ነገር አልነበረም። ያንን መስታወት አውጥታ ዲዛይኑን ማየት ትጀምራለች። በዚህ ጊዜ ሶፊያ ልቧ መታ፣ ደነገጠች፣ ተጨነቀች። መስታወት አይፈቀድም ብዬ ተናግሬያለሁ ብላ ልጅቷ ላይ ጮኸችባት። ልጅቷን በጣም ደንግጣ መስታወቱ መልሳ ከተተችው። ያ ያገባት የመንፈስ ባሏ ታዲያ ጊዜ አልፈጀበትም፣ ወዲያው መጣ። ካጠገቧ እየሳቀ ቆሞ የልጅቷን ጸጉር መነካካት ጀመረ። ልጅቷ ታዲያ ድካምና የራስ ምታት ስሜት እየተሰማት መጣ። ለሶፊያም ስትነግራት ሶፊያ እጅግ አዘነችላት። ምክንያቱም ይህ ስፒሪት ከዚች ልጅ ላይ ኢነርጂና ኃይል እየወሰደ እንደሆነ እየተሰማት ነበር። ሶፊያ በውስጧም ልጅቷን ለቋት እንዲሄድ ተመኘች። እሷ ላይ የደረሰባት ነገር ሌሎች ላይ እንዲደርስ አትፈልግም። ግን እሷ ጸጉር ቤት ውስጥ ተሰርተው የሄዱ ሴቶች በሙሉ ራስ ምታት ይዛቸዋል፣ ጸጉራቸው ይቀላል፣ ቆዳቸው ይቀላል፣ እከክ ይለቅባቸዋል እና ጸጉራቸውን ሳያቆዩ ቶሎ ነበር የሚፈቱት። ግን ተመልሰው ወደ እሷ ሳሎን መምጣታቸው አይቀርም። የዛ ቀን ታዲያ ሁሉም ሰው ከሄደ በኋላ ስራዋን ጨርሳ ጸጉር ቤት ውስጥ በትካዜ ቁጭ አለች። በዚህ ጊዜ ያ የመንፈስ ባሏ መጣ። ታዲያ ከሀይቅ ውስጥ እንደወጣ እየተንጠባጠበ ውሃ በውሃ ሆኖ ነበር ወደ እሷ የመጣ። ሀይቁ ሸተታት፣ ትዝ አላት፣ ቀፈፋት። እባክህን ተወኝ፣ አሁን እንኳን ልኖርበት ብላ ተንበርክካ ተማጸነችው። እሱም እያሽካካ አንቺ እኮ የኔ ነሽ፣ መቼም ብቻሽን አልተውሽም፣ መቼም ነጻ አትሆኝም አላት። ሶፊያ ተስፋ በመቁረጥ ውስጥ ሆና ወደ ቤቷ ተመለሰች። የዛ ቀን ማታ በጣም ደከማት፣ እንባዋም ደርቋል። አልቅሳ ከዚህ በኋላ ምንም አይነት እንባ ሊወጣት አልቻለም። ቁጭ ብላ በትካዜ ማሰብ ጀመረች። እያሰበች ታዲያ ደብቃ ቤቷ ውስጥ ያስቀመጠቻቸው ትንንሽ መስታወቶች ነበሩ፣ ተደብቀው ነበረ። አንዱን ቀስ ብላ ምዝዝ አድርጋ ወጣችና መስታወቱን መመልከት ጀመረች። ከዛ በሪፍሌክሽኑ ራሷን እያየች ቆይ ግን መስታወት ይፈራ ይሆን እንዴ? ምናልባት የመስታወቱ ሪፍሌክሽን ወይም ደግሞ ማንጸባረቅ ይረብሸው ይሆን እንዴ ብላ ማሰብ ጀመረች። ሶፊያ የሆነ ነገር ማድረግ እንዳለባት ይሰማታል። ይሄ መንፈስ ህይወቷን ከተቆጣጠረው ረጅም ጊዜ ሆኗታል። አለቅናታል። ያልሄደችበት ቦታ የለም፣ ያልሞከረችው ነገር የለም። ወዲያውንም ያንን መስታወት እያሰበች ወደ ሀይቁ ለመሄድና ምናልባት እዛ ሊረዷት የሚችሉ ሌሎች መናብስት ካሉ እነሱን ለመማፀን ወደዛ ሀይቅ ሄደች። ታዲያ እዛ ሀይቅ ውስጥ ገብታ ማውራት ጀመረች። እባካችሁ እርዱኝ፣ የምትሰሙኝ ካላችሁ እባካችሁ እያለች መልቀስ ጀመረች። ማንም ምንም መልስ አልሰጣትም። ምንም የታያትም ነገር የለም። በአካባቢውም ዝር ያለ ነገር የለም። ከሀይቁ ድምፅና በአካባቢው ካሉት ዛፎች ሹሹታ ውጪ ሌላ ምንም የሚሰማት ነገር የለም። ጨለማ ነው። ጨረቃዋ ሙሉ ነች። እሷ እዛ ሀይቅ ውስጥ እንደተዘፈዘፈች ሰዓታት ተቆጠሩ። ነገር ግን መፍትሄ ስታጣ ተመልሳ ወደ ቤቷ መሄድ ጀመረች። ተስፋ በመቁረጥ ውስጥ ስላለች መጨለሙ ምንም አልመሰላት። ቀስ እያለች የተራመደች ወደ ቤቷ ሄደች። ወደ ቤቷ ስትገባም ቁጭ ብላ ማሰብ ጀመረች። መምጫው ሰዓት እየደረሰ ነው። መስታወቱ ትዝ አላት። ምናልባት መስታወቱ የዚህ መንፈስ ደካማ ጎኑ ይሆን? ያን ሌሊት ታዲያ እንደሌላው ጊዜ ካስተናገደችው በኋላ ሲሄድላት ቁጭ ብላ እያሰበች አደረች። ጠዋት ታዲያ ወደ ጸጉር ቤቱ ስትገባ እጅግ በጣም ብዙ ትንንሽ መስታወቶችን ሰብስባ ነበር ሄደችው። እነዛ መስታወቶች ግድግዳ ላይ ለጣጠፈቻቸው፣ ኮርኒስ ላይ፣ መሬት ላይ፣ ቤቱን በሙሉ ሪፍሌክሽን በሪፍሌክሽን አንጸባራቂ ያደረገችው። መስታወቱን በመስታወት ሞላችሁ። ታዲያ እዛ ቀን ብዙ ከስተመሮች አልነበራት። እንደ ሌላው ጊዜ ስራዋን ቀጠለች፣ ጸጉር መስራቷን ቀጠለች። እንደሚመጣ አውቃለች። ያ ሳቅ ተሰማት፣ ያ ኮቴ፣ ያ የሚጨንቅ ድምፅ። እጇ መንቀጥቀጥ ጀመረ። ከመቼ ጊዜውም በላይ ልቧ በጣም መምታት ጀመረ። ምክንያቱም አሁን ላይ ተጋፍጣ የማታውቀውን ነገር ነው የተጋፈጠችው። አርጋ የማታውቀውን ነገር ነው ለማድረግ የተዳፈረችው። ግን የሆነ ነገር ማድረግ እንዳለባት ተሰምቷታል። የእሷ ህይወት ጨልሟል። እንደገና የምትሰራቸው ሴቶች ኢነርጂያቸውን
በዚህ መንፈስ ምክንያት እያጡ ነው። ወደ እሷ መጥቶ ጸጉራቸውን በነካ በጎተተና በቆጣጠረ ቁጥር ኃይላቸውን እየወሰደ እንደሆነ ይሰማታል። የተለያዩ አይነት በሽታዎችን እከክ እየለቀቀባቸው ነው። ራስ ምታት ለራሷ ብቻ ሳይሆን ለእነዚህም ሴቶች አዘነችላቸው። ደርሶ ወደ ጸጉር ቤቱ ገባ። ውሃ በውሃ ሆነ። ይህ ሁሉ የሚታያት ታዲያ ለእሷ ብቻ ነው። ከስተመሮቿን ትንሽ ሰዓት እንደምትፈልግ ነግራ ከክፍሉ አስወጣቻቸው። በሩን ከዘጋች በኋላ ታዲያ ትልቅ መስታወት አንስታ ፊት ለፊቱ አሳየችው። መንፈሱ በኋላ ጮኸ፣ ወደ ኋላዋ ፈገፈገ። አልፈራም፣ በእኔ ላይ ኃይል የለሽም አላት። ነገር ግን እሷን መመልከት አልቻለም። መስታወቱና መስታወቱ ብቻ ነው የሚያየው። የራሱ ሪፍሌክሽን አስፈራው፣ ጨነቀው፣ ጮኸ። ወደ እሷ ሊጠጋት አልቻለም። መስታወቱን ለመስበር ሞከረ። እሷም ጮክ ብላ በፍጹም ከዚህ በኋላ አይሆንም፣ በፍጹም ከዚህ በኋላ ያንተ አልሆንም። እጇ እየተንቀጠቀጠ ነበር። ፈርታለች፣ ልቧ እየመታ ነው። ነገር ግን ያሳለፈችው ነገር ውስጧን አጠነከረው። እንግዲህ ይሄ መንፈስ ከተጸናወታት ጊዜ ጀምሮ መስታወት የሚባል ወደ ቤቷ አታስገባም። ወደ ጸጉር ቤቷም ይዘው እንዲመጡ ከስተመሮቿን አትፈቅድላቸውም ነበር። ነገር ግን እንዴት መስታወት የእሱ ደካማ ጎን ሊሆን ይችላል ብላ አለማሰቧ ለራሷ አሳዘናል። ያ መንፈስ እያፈገፈገ መጣ፣ ጮኸ። ክፍሉ በሙሉ በመስታወት ተሞልቷል። እለቅሻለሁ፣ ተይኝ፣ አልፈልግሽም እያለ መጮህ ጀመረ። ሶፊያ አላቋረጠችም። መስታወቱን ፊት ለፊቱ የባሰ ማስጠጋት ጀመረች። መንፈሱ ይለምናት ጀመረ። ለካ እስከ ዛሬ የተቆጣጠራት መንፈሱ ብቻ ሳይሆን ፍርሃቷ ነበር። ፍርሃቷን ለመጋፈጥ አልቻለች። ፍርሃቷ ሲያስለምናትና ሲያስለቅሳት ዓመታት ተቆጥረዋል። ከዛ በኋላ ታዲያ መንፈሱ ተሰወረ። ከዛ ጊዜ ጀምሮ ሶፊያ ነፃ ሆነች። ሰላማዊ እንቅልፍ ተኛች። እነዛ የለቅሶ ዘመናት አለፉ። አንድ ቆንጆ ወንድ ተዋወቀች፣ አገባች፣ ወለደች። ሴት ልጅ ነበር የወለደችው። ከስተመሮቿም ከድሮ ይልቅ አነስ ብለው ነበረ። ነገር ግን ወደዛ ቤት ሲመጡ የሚጨንቃቸውና የሚከብዳቸው ነገር ጠፋ። የምትሰራቸውን ቁጥርጥርና ሹሩባ አናታቸው ላይ ቀለላቸው እንጂ ራስ ምታቱና ማሳከኩ ሙሉ ለሙሉ ጠፋ። ሶፊያ ላይ ፍጥነት ሳይሆን ግርማ ሞገስ አዩባት። ቀስ ረጋ አለች። እጅግ በጣም ደስ አላቸው። ቤት ውስጥ ሰላም ሰፈነ። የሆነ ጊዜ ታዲያ ልጇን አቅፋ እያስተኛች በነበረበት ሰዓት ልጅቷ ወደ በራቸው መስታወት እየተመለከተች ፈገግ ማለት ጀመረች። ሶፊያ በድንጋጤ ደርቃ ቀረች። ወደዛ በር ቀስ ብላ ዞረች። ምንም ነገር የለም። ወዲያውኑ ያ መንፈስ መጣባት። በልጄ ሊፈትነኝ ይሆን? ልጅቷ አሁንም እዛ ጋር እየተመለከተች ፈገግ ትላለች። በፍጹም ብላ ልጇን እንቃጋቀፈቻት። በዘር ይመለስ ይሆን? ሀሳብ አስተያየታችሁን ኮመንት ላይ ጻፉ።